السلام عليكم. وعليكم السلام ورحمة الله وبركاته. إن شاء الله سلامنا وخصوص يقرموا اوكي فندينا وسوق لا لديك بس ندرس شيء ያው ማለት እንዳላወቀው መጀመሪያ እያረምከኝ ትሄዳለህ ማለት ነው። እና አላህ ያው ለነቢያት መጽሐፍ ሰጥቷል። ሙስሊም ናቸው። አይ ተቆራረጣል ድምፅሽ ከእኔ ነው ከእሷ ሌሎቻችሁ ተናገሩ። ጥያቄ ካላችሁ ተብላሽቷል ድምፅ። ሰላም እሱ እግዚአብሔር ይመስገን ሰላሙ አለን አልሐምዱሊላህ። ጥያቄ መጠየቅ ይችላሉ? ወንድሜ ይቻላል። የሆነ የተቀነጫጨበ ቪዲዮ አይሽ ማለት ነው እና የሆኑ ሼክ ሰዎች ናቸው፣ ትልቅ ሰዎች ናቸው። እስልምና በሙሐመድ እንደተጀመረ እና ደግሞ የእስልምና መጀመሪያ ነኝ እንዳለ ሲናገሩ ሰማውና እውነት ነው ውሸት ነው? ይህንን ልታስረዳኝ ትችላል? የእስልምና መጀመሪያ እኔ ነኝ በቁርአን በሐዲስም ላይ እንደዛ ይላል። የእስልምና ሳይሆን የሙስሊሞች መጀመሪያ ነኝ ያሉበትን ሊሆን ይችላል። እስልምና ማለት ሃይማኖቱ ነው። ሙስሊም ማለት ደግሞ ግለሰቦቹ ናቸው። የእስልምና ሃይማኖት ጀማሪ ነኝ ቢሉ ትክክል። ከዚያ በፊት እስልምና አይታወቅም ነበር ማለት ነው። የሚል በቁርአንም በሐዲስም ላይ የለም። ቦታቸዋል። ታዲያ ምንድን ነው የሚለው? ወአና አወሉል ሙስሊሚን ይላል። እኔ ሙስሊሞች መጀመሪያ ነኝ ይላል። ምን ማለት ነው ታዲያ? እኔ ሙስሊሞች መጀመሪያ ነኝ ማለት ከትውልዳቸው አንጻር ነው። ሙስሊም ማለት ነው ትርጉሙ ለአምላኩ ትእዛዝ እጅ የሰጠ ታዛዥ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ከላይ የአምላክ ትእዛዝ እንደመጣ ተናገሩና ለዚህም ከአምላክ ዘንድ ለመጣው ትእዛዝ እኔ የመጀመሪያው ታዛዥ ነኝ አሉ። ያ ማለት ከተላኩለት አንጻር እርሳቸው መልእክተኛ አድርስ ተብለው ነው አይደለ? ለሚያደርሱለት ህዝብ የመጀመሪያ ቀዳሚ ይህን ትእዛዝ ፈጻሚ ነኝ እያሉ ነው። ቦታቸው አላ ወአነ አወሉል ሙስሊሚን ይህ ነው። እኔ ከትውልዳቸው አንጻር መጀመሪያነት ሲባል አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ። ከጥቅል ነው ወይ እንዳንል አላህ ሱብሓነሁ ወተዓላ ከጥቅል ቀድመዋቸው በርካታ ነቢያቶች ሙስሊሞች እንደነበሩ ገልጾልናል። አንጻራዊ መጀመሪያነት ነው። ከትውልዱ አንጻር ሁሉም ነቢይ የመጀመሪያ ሙስሊም ይባላል። ለሌላ አካል ተብሏል ወይ በቁርአናችሁ ላይ ከተባለ አዎ። ሙሴ ለምሳሌ እኔ ምእመናን መጀመሪያ ነኝ እያለ ይናገራል። ወአና አወሉል ሙእሚኒን ይላል ሙሳ ሱረቱል አዕራፍ ላይ። ስለዚህ ከእርሱ በፊትና አብርሃም ከሃዲ ናቸው ማለት ነው? አይደለም በፍጹም። ስለዚህ አማኝ የሚለው ሙሴ የመጀመሪያ አማኝ ነኝ ሲል ጊዜ ከእርሱ በፊት ያመነ የለም ማለት ነው የሚልና አይደለም የሚያስይዘው። ከትውልዱ አንጻር ግን ሙሴ የመጀመሪያ አማኝ ይባላል። ሁሉም ነቢይ ከተላከለት ትውልድ አንጻር የመጀመሪያ አማኝ ነው ማለት አምላክ መጀመሪያ ቃሉን የሚገልጠውና እንዲያምን የሚያደርገው ነቢይን ነው። ያ ነቢይ ደግሞ ትውልድን ወደዛ ይጠራል። ማን ነው ይህ ነቢይ? ለሚጠራበት መልእክት ለተሰጠው መልእክት ቀድሞ ሊያምን የሚችለው ማንም የለም፣ ያ ነቢይ ነው። ስለዚህ ሁሉም ነቢይ ከተላከለት ትውልድ አንጻር የመጀመሪያ ሙስሊም ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም ከትውልድ የመጀመሪያ ሙስሊም ናቸው። ያ ከዚያ በፊት ሙስሊሞች እንደነበሩ ነቢያቶች ተገልጸዋል ወይ? አሁ በደንብ ተገልጸዋል። ለምሳሌ አብርሃምን ስንወስድ ጊዜ በሱረቱል በቀራ ላይ ያለ፣ በሱራ አሊ ዕምራን ላይ ያለ አብርሃም ስለ እርሱ ምን ይላል? ሱረቱል አሊ ዕምራን ላይ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ቃል በቃል አብርሃም ሙስሊም ነበር ይላል። ኖህ ራሱ ከአብርሃም በፊት ሙስሊም ነበር። ቃል በቃል ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። ያን ሐዋርያቶች ሙስሊሞች ነበሩ። ቃል በቃል እኛ ሙስሊሞች ነን ይላሉ ራሳቸው። ምን ይላሉ? ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን፣ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ሙሴ ይላል። ይሄ ነው። ሉጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ሱለይማን ዓለይሂ ሰላም ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን ቃለት ረቢ ኢኒ ዘለምቱ ነፍሲ ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን።
ያዕቆብ ለልጆቹ አደራ ልጆች ሙስሊም ሳትሆኑ እንዳትሞቱ ይላቸዋል። ያዕቆብ ምን አለ? ወያዕቁብ ያ በንየ ኢና ላህ አስጠፋ ለኩም ዲነ ፈላ ትሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ ነው የመረጠላችሁ፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ዮሴፍ ቃል በቃል ሙስሊም መሆኑ ይናገራል። ረቢ ቀድ አተይተኒ ሚን አልሙልክ ወዓለምተኒ ሚን ተእዊል ልሐዲስ ፋጢር አሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሐቅኒ ቢሳሊሒን። ዮሴፍ ምን አለ? አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ በደጋጎችም ማስጠጋኝ በቀጣዩ ዓለም ላይ እያለ ተናገረ ይላል። እና ይህ ነው ሁሉም ነቢያት ሙስሊም እንደሆነው አላህ ስብሐነ ወተዓላ ተናግሯል። የመጀመሪያ ሙስሊም ሲባል ጊዜ አንድ ነቢይ ወይም የመጀመሪያ አማኝ ሲባል ጊዜ ከትውልድ ነው ማለት ነው።